ብዙዎቻችን እየለፋን እንዲሁም በጣም ብዙዎቻችን እየጣርን ግን ከኛ ኋላ የጀመሩ ሰዎች በጣም ብዙ ስኬቶችን ተቀዳጅተዋል። ይህን ስኬት እኛ ላይ ማምጣት አልቻለም። ትልቁን የስኬት ቁልፍ ምን እንደሆነ ዛሬ በዚህ ቪዲዮ የምነግራችሁ ይሆናል። ግን እንደተለመደው ይህን ቪዲዮ ላይክ፣ ሼር፣ ሀሳባችሁን ኮሜንት ላይ ማስቀመጥ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆናችሁን አትርሱ። ይህ ትልቁ የስኬት ቁልፍ ግን የምር ምንድን ነው የሚለው ጥያቄ በጣም በብዙዎቻችን አእምሮ ይነሳል። ይህን ጥያቄም ዛሬ እመልስላችኋለሁ። ይህ ትልቁ የስኬት ቁልፍ ኮንሲስተንሲ ወይም ወጥነት፣ እንዲሁም በጣም ብዙዎቻችን በምንረዳው ደግሞ ሳያቋርጡ አንድ ነገር ደጋግሞ በማድረግ ነው። ሪል ኮንሲስተንሲ ሚኒንጉ ወይም ዴፊኒሽኑ ምንድን ነው? ኮንሲስተንሲ ማለት በደከመን ባመመን ስሜታችን በተጎዳበት ሰዓት ሁሉ ያን ነገር ሳናቋርጥ መቀጠል መቻል ወይም ደግሞ ፑሽ እያደረገን መሄድ መቻል። ለምሳሌ አንድ ኳስ ተጫዋች ኢንጁሪ ሳይኖርበት የእግር ጉዳት ሳይኖርበት እንዲሁም ደግሞ በሚሰራበት ጊዜ ስፖርቶችን እንቅስቃሴዎችን በሚያደርግበት ጊዜ አካሉ ሰው ይጎዳ ይመስላችኋል? የምር እኛ የምናደንቀውን ትልቁን የፉትቦል ስኪል የሚያሳየን አይደለም። ግን ያንን ጉዳት እየቻለው እያመሙ ስሜቱ እንዳታረገው ብሎ እየገፋ እንኳን ያን ትልቅ ስኬት ወይም ደግሞ ትልቅ የሆነ ሀብት ማግኘት ስለሚፈልግ የሚለፋው ጥረት ነው። አያችሁ፣ ኮንሲስተንሲ በዚህ ልክ ተረዱታላችሁ። በጣም ብዙዎቻችን የምናደንቀው ትልቁ የእግር ኳስ ሊግ እንዲሁም ዓለም ሁሉ በአንድ ድምፅ የሚያጨበጭብለት በኮንሲስተንሲው ወደር ያልተገኘለት ዓለም ሁሉ ስለሱ ማውራት የማይደክመው ትልቁ ኳስ ተጫዋች ክርስቲያኖ ሮናልዶ ለዚህ ትልቅ ምሳሌ ወይም አብነት ነው። ይህን ያልኩበት ትክክለኛ ምክንያት አለ። በጣም ብዙዎቻችን በሶሻል ሚዲያ እንደምናየው የሚነሳበትን ሰዓት፣ የሚመገበውን ምግብ፣ የሚጠጣውን መጠጥ ሁሉ በትክክል ወስኖ ትሬኒንግ የሚያደርግባቸውን ታይሞች ወስኖ አቅዶ ራሱን ለሪካቨሪ አዘጋጅቶ የሚጓዝ ትክክለኛ ሰው ስለሆነ ነው ዓለም ሁሉ በዚህ ልክ የሚወራለት። ታዲያ ይህን የእግር ኳስ ምስል ግን እኛ ወደ ህይወታችን ማምጣት ለምን አቃተን? አያችሁ፣ በጣም ብዙዎቻችን የምንሸወድባቸው ብዙ ምክንያቶች ስላሉ፣ ግን ይህን ሁሉ ነገር እንድናጣ የሚያደርገን አንደኛው በጣም ትልቁ ተወዳዳሪ የማይገኝለት ትልቁ ነገር ግን ምክንያታዊነት ወይም ለምናደርጋቸው ነገሮች ሁሉ ምክንያት መስጠት። ለምሳሌ ዛሬ በጣም ደብሮኛል፣ ደክሞኛል፣ ትንሽ ረፍት ላድርግ። ሁለተኛው ሌላ ምክንያታችን ዛሬ ከጓደኛዬ ጋር ፈታ ልንል እንወጣለን፣ ይህን ታይም በደንብ ልጠቀምበት፣ ዘና ነገ ይደርሳል የምንለው ኮንሰፕት ሁሉ ካለን ስኬት ወደኋላ ወይም ደግሞ ልንደርስበት ካሰብነው ዓላማችን ወደፊት እንድንሄድ ሳይሆን ወደኋላ እንድንቀር ያደርጋል። ይህም ምክንያታዊነት ወይም ደግሞ ላገኘነው ነገር ሁሉ እሺ ማለታችን በጣም ከሚባለው ልክ በላይ ካሉት አቬሬጅ ሰው እንኳን በጣም ያነሰ እንድንሆን ያደርገናል። ኤክስትራኦርዲናሪ መሆንን ተዉት፣ አቬሬጅ መሆንን እንኳን ይከለክለናል። ሁለተኛው በጣም ትልቁ ነገር ደግሞ ያለን ነገር ወይም ደግሞ ኢጓችን፣ ማለትም ለ3 ቀናት ተከታታይ የሆነ ነገር ማድረግ ስለቻልክ ብቻ እኔማ በቃ በዚህ ላይ በጣም የሆነ ፕሮ ነኝ ትላለህ፣ ወይም ደግሞ አቅሙ ያለኝ ሌጀንደሪ ማለት ትጀምራለህ። ይሄ ሁሉ ነገር ደግሞ ወደኋላ እንድንቀር ያደርገናል። በምሳሌ ላስረዳችሁ ይህን ኮንሰፕት። አንድ ሰው ለ3 ቀን ያክል ጂም ይሄድና ምን ይለናል? የሆነ ይወጣጥራል አይደል? አየሁ አይደል ባይሴፕስ ምን ያክል እንዳሰራሁት ምናምን ይለናል። ይሄ ሁሉ ግን ኢጎ ነው። ከ3 ቀን በኋላ ድጋሚ መሄድ እስካልቻለ ድረስ ከ3 ቀን በኋላ ግን መሄድ እስከቻለ ድረስ ኮንሲስተንሲው ማስጠበቅ እስከቻለ ድረስ በደንብ ማውራት ይችላል። ግን ትዕቢት የሚያዋጣ ነገር አይደለም። ትዕቢታችንን እስካወጣን ወይም እስከተጠቀምንበት ጊዜ ድረስ ግን ካለን አቅም ወይም ኢነርጂ በጣም ሎ እንድንሆን ከአቬሬጅም ያነሰ ኮንሲስተንሲን በ3 ቀላል መንገዶች መገንባት ይችላል። ግን ብዙዎቻችን እናስተውላችሁ። ይህን ለማድረግ 3ቱ ቀላል መንገዶች ምንም እንደሆኑ አሁን ልንገራችሁ። አንደኛው እንዲሁም በጣም ትልቁ ከትንንሽ ለውጦች ወይም ደግሞ ቼንጆች መጀመር። በቀን አንድ ሙሉ መጽሐፍ ማንበብ አይጠበቅብህም ወይም አይጠበቅብሽም። በቀን 10 ገጽ ከማንበብ መጀመር ይቻላል። ማለትም ለምሳሌ ይህን መጽሐፍ አንብቤው በጣም ተጠቅሜበታል። ምን ያለ መሰላችሁ? ታይኒ ቼንጅስ ሪማርካብል ሪዛልትስ ይላል። እንደምትሉት ይህ ትልቁ መጽሐፍ ወይም ደግሞ ዓለም ላይ በጣም ተፎካካሪ ያልተገኘለት ስለ ቼንጆች ወይም ደግሞ ስለ ኮንሲስተንሲ የሚያወራ ትልቁ መጽሐፍ ነው። ይህ መጽሐፍ ላይ ምን ይላል መሰላችሁ? ብትገልጡት በየቀኑ 1% ለውጥ ማምጣት በአመቱ 37% ግሬተር የሆነ ለውጥ ወይም ደግሞ በጣም ከፍተኛ የሆነ 37 እጥፍ የሆነ ለውጥ ማምጣት እንደምንችል ያሳያል። ይህ መጽሐፍ የምትፈልጉ ከሆነ ፒዲኤፍ ሪኮመንድ አደርጋችኋለሁ። እንዲሁም ደግሞ በሌሎች ቤተ መጽሐፍቶች መግዛት ትችላላችሁ። እኔ አንብቤው በጣም የተጠቀምኩበት መጽሐፍ። ሁለተኛው እንዲሁም በጣም ትልቁ ነገር ደግሞ ምክንያታችንን ማስወገድ። ለእያንዳንዱ ነገር ምክንያትን ከመስጠት ይልቅ ሲስተምን ቢልድ ማድረግ ላይ መጠመድ አለ። ማለትም ሲስተምን ቢልድ ማድረግ ማለት ስሜታችን እንዳንሰራ ይገፋናል። ስሜታችን ያን ነገር ወዶ እንዲሰራ የሆነ ሲስተም ወይ ደግሞ አእምሯችን የሚወደው ነገር ውስጥ ለምሳሌ እኔ የምጠቀምበት አንድ ሲስተም አለ። ማለትም የሆነ ስራ ላይ እየሰራሁ ከሆነ ወይ ደግሞ ማነብም ማጠናም ከሆነ መዝሙር ከፍታለሁ። ይሄ የኔ ልምድ ነው። ማለትም አእምሮ ያን ነገር ወዶት እንዲያደርገው ነው። ምክንያቱም እኔ መዝሙር በጣም የምወድ ሰው ስለሆንኩ። እናንተም ዘፈን የምትወዱ ከሆነ ዘፈን መክፈት ትችላለች፣ ወይም ደግሞ
ቫይራል ቢትን መክፈት ትችላላችሁ፣ ወይም ሌላ የሚያዝናናችሁ ነገር ከፍታችሁ ግን አእምሯችሁ እዛ ነገር ላይ ፎከስ ሆኖ እንዲሰራ ማድረግ ትችላላችሁ። ሶስተኛው በጣም ልንጠቀምበት የሚገባው ኮንሰፕት ደግሞ ውድቀትን እንደ ዳታ መጠቀም ወይም ደግሞ እንደ መረጃ መጠቀም። ይህ ኮንሰፕት ውድቀትን ለምን ወደክ ብለን በመረመረን ቁጥር የኮንሲስተንሲን ትክክለኛውን ቁልፍ እናገኘዋለን። ማለትም ይህ ነገር ለእኔ የሆነኝም ብለን እንድናቋረጥ ሳይሆን ይህን ነገር ለምን ተሳትኩ ብለን በምንመረምር ሰዓት ያንን ኮንሲስተንሲ ወይም ወጥነት እንዲሁም ደግሞ በዛ በመጣንበት ፔስ ልክ የመቀጠልን አቅም በደንብ እናገኛለን። ይህን ሁሉ ኮንሰፕቶችን በመረዳት ኮንሲስተንሲ ቢልድ የሚሆነው። ይህን ሁሉ ነገር ካልተረዳን ድረስ ግን ዓለም ላይ የምናያቸው ትልልቅ ሰዎች እንዲሁም ኢትዮጵያ ውስጥ የምናያቸው በጣም ትልልቁ ሰዎችን ልንደርስባቸው ወይም ደግሞ ሌሎች ሰዎች እኛን አርአያ አድርገው እንዳይጓዙ የሚከለክልብን መንገድ ነው። ኮንሲስተንሲ ምን እንደሆነ በደንብ ማወቅ፣ ኮንሲስተንሲን በየቀን ልምዳችን ውስጥ ማስገባት ከኛ በጣም የሚጠበቅ ነገር ነው። በጣም ስኬታማ መሆን እስከፈለግን ድረስ ያለ ኮንሲስተንሲ ምንም ለውጥ ምንም ስኬት እንደማይመጣ ማወቅ አለብን። እስኪ እናንተ ኮንሲስተንሲ ሳይኖራችሁ ያጣችኋቸውን ነገሮች ኮሜንት ላይ ጻፉልኝ። ይህን ቪዲዮ ለጓደኞቻችሁ ሼር አድርጉልኝ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። የዚህ ቪዲዮ ላላችሁን ሀሳብ ኮሜንት ላይ ማስቀመጥ አትርሱ። እስካሁን ከኔ ጋር ስለነበራችሁ ከልብ አመሰግናለሁ።